እኔ እንት መደገፍ ከጀመርኩ ያው 6 አመት ሞልቶኛል። ዋንጫ ግን አይቻላቅም። ያው አሁን እኔ ወግ ብዬ ወጥቻለሁ። ስሉልታ ያንሳበታ የት እንደሚሄድ አላቅም። እግዚአብሔር ይሁን። እሺ ቤት ገብተናል። በመጀመሪያ የሲቲ ደጋፊዎች ኮንግራቹሌሽንስ፣ ዘንድሮ ትሮፊለስ ከመሆን ድናችኋል። በቃ እስቲ አሁን የምትፎክሩት እኔ ፎክሬ አልተሳካልኝም፣ እናንተ ደግሞ በዚህ መፎከር ብቻ ሳይሆን ከዚህ በኋላ ትፎክራላችሁ። ምን ይሆናል ማለት ነው። እኔ ማናገር የምፈልገው የመድፈኛው ቤተሰብ ነው። እርግጠኛ ነኝ እዚህ ዋንጫ ደርሰን ስለተበላን ምናምን ነገር ይሄ የተረገመ የሆነ ነገር ተይዞ ብራብላ ብለህ ብዙ ነገር ጭንቅላት ውስጥ ልታተነትን ትችላለህ። አርቴታ ሚሉት እንዳሉ እነሱ አቻ ስንወጣ አርቴታ ማለት ስለሚወዱማ ዛሬ የተሸነፍነው ኬፓን ይዘን በመግባታችን የመጀመሪያውን ጎል አይተዋል አይደል? አርሰናል ሪስክ ማይወስድ ቡድን ስለሆነ በተለይ በትልቅ ቡድን እንደ ማን ሲቲ አይነት ቡድን ቀድሞ ሲገባበት ይቸገራል። ማን አርሰናል ላይ ቀድሞ ካገባበት በጣም ችግር ነው። አይታችኋል ኤሚሬትስ ላይ አይደል? አንድ ያግብተው የፈለገ ጫና ውስጥ ምንከታቸው ሎ ብሎ ካርገው ራሱ ነጥብ ይዘው ለመውጣት ሞከሩ። ከዛ አንድ ጎል አገኘን። ሁለት እኮ ማግኘት እንችል ነበር፣ ማሸነፍ ሁለት እኮ ማግኘት እንችል ነበር። ኬፓስ በላን። ከዛ አላሱ አንጎል እናስመልሳለን ብለን ደግሞ ትንሽ ሪስክ ስንወስድ ሁለተኛ ተደገመልን ማለት ሁለቱም ክሮስ የተደረጉ ምንም ተበልጠን ምናምን አይደለም። ገባ አይደል? ሪስክ ወሰድን። አንድ ስለገባብን የበለጠ ዋጋ አስከፈለን። እሰየው እንኳንም ለካራባው ካፕ ይሄን ትምህርት ተማርንበት። ለኛም ለአርቴታም ትምህርት ኬፓ እዚህ ድረስ አደረስከን ብለን ለዋንጫ ማጫወት እንዳልነበረብን አያ ራያ ቢሆን ያችን ኳስ ዋጥ ኬፓ ወይም በቦክስ ማውጣት ማንም በቴስታ ማይደርስበት ኳስ ላይ ያለ ኳስ ለመያዝ በመሞከሩ አስበላን። ኖርማል ነው። ገባችሁ አይደል? እንኳንም በካራባው ካፕ ሆነ ይሄ ትምህርት፣ እንኳንም በካራባው ካፕ ሆነ። ካላመናችሁኝ ኢቲሃድ ላይ እናያለን። እስቲ እነሱ ሊገርማቸው ይችላል። ኢቲሃድ ላይ እናያለን። ተረዳችሁኝ አይደል? መድፈኛው አታስቡ። እኔ አመቱ ሲጀመር ስንት ዋንጫ ይበላል ከአንድ በላይ አልኩኝ እንጂ አራት ያላልኩት ገባ። በተለይ ካፕ ኤፍኤ ካፕ ቶርናመንት ናካውት ነው። አንድ ጌም ከተሸነፍክ ካራባው ካፕም እንደዛው ቻምፒየንስ ሊግም እንደዛው በአንድ ጌም ብቻ ጠንካራ መሆንህ ዋንጫውን አያረጋግጥልህም። ጠንካራ መሆንህ ዋንጫውን የሚያረጋግጥልህ ፕሪሚየር ሊግ ብቻ ነው። ለዛ ነው ከአንድ በላይ ያልኩት ፕሪሚየር ሊግና የሆነ ነገር ብዬ ስላሰብኩኝ ነው። መድፈኛው ምንም እንዳታስብ፣ ፕሪሚየር ሊጉን ኪሳችን ውስጥ እንከታለን። የሆነ ነገር ጨው ምናምን ነገር ከተገኘ ይደረግበታል። ያለበለዛ ውሃ ሚል ፕሪሚየር ሊግ እንበላለን ማለት ነው። ርቦናል። ለሶስተኛ ጊዜ ነው ይሄን ቪዲዮ የምሰራ ደግሞ ማለት ነው። የአርሰናል ደጋፊ ግዴታህን ለቋጠረብህና ስትሸነፍ ለጨፈረብህ ለዛ ደጋፊ ትልክለታለህ። ሜንሽንም ኮፒ ሊንክም ያረክ ብቻ ታደርሰዋለህ። አንተ አርሰናል ዋንጫ ስላጣ በዚህ ልክ ከተደሰትክ፣ በዚህ ልክ ከጨፈርክ አርሰናል ፕሪሚየር ሊጉን በልቶ ማለት ነው ከቻለ ማርስ ላይ ወጥቶ ጨረቃ ላይ ወጥቶ ደስታውን ቢገልጽ፣ እዚህ ሀገር ውስጥ ያለው ደጋፊ ደግሞ መንገድ አዘግቶ ቢጨፍር ሆይ ያለ ከተማዋን በአንድ እግሩ ቢያቆም እኔ አልፈርድበትም። እንዴት አይነት አሳፋሪ ባልበላኸው ሌላ ክለብ በበላው እንዴት በዚህ ልክ ትደሰታላችሁ? አርሰናል ዋንጫውን ስላጣ ብቻ ማለት ነው። ምድረ መሳደብ አልፈልግም ግን ማለት ነው በጣም ታበሽቃላችሁ። በቃ ገባህ አይደል? ይሄ እግር ኳስ አይደለም። በቃ ይሄ በዛ ችግር የለውም እኮ መበሻሸቅ ምናምን፣ ግን አበዛችሁት። ይሄ ደግሞ ደስ አይልም። አልነገርኩሽም ወይ አንቺ ሚጢጢ ወያላ እናቴ ትውት ጎረቤት ይኑር አይሙት ነግሬሻለሁ። የመጀመሪያ ልብ ስብራትሽ ዛሬ እንደሚሆን ነግሬሽ ነበርና የሆነ ስቴዲየም አካባቢ መስቀል አደባባይ አካባቢ የምትኖሩ ሰዎች ጥንቃቄ እያደረጋችሁ ከቫምዳስና ከዲሎፖል ከኡራይል ከባድ የሆነ የእንባ ጎርፍ ይመጣልና በተኛችሁበት እንዳይወስዳችሁ ጥንቃቄ ማድረግ። የመጀመሪያ ልብ ስብራትሽ ሻምፒዮንስ ሊግ ላይ ገና ልብሽ ይሰበራል። ሰጠታ እናቴ ተሙት። ቲክቶክ ኬፓ አይገባም ስል እንዴ እሱ እኮ ነው ለዚህ ያበቃል። ውለቱ አለብን። ለዋንጫ ያደረሰን እኮ እሱ ነው። እንዴት አይገባ ትላለህ? ቻሪቲ እኮ የሆነ ፋን ቤዝ ነው ያለን። ቻሪቲ የሆነ አሰልጣኝ፣ ቻሪቲ የሆነ ፉትቦል ክለብ፣ ቻሪቲ የሆነ ደጋፊ። ቢግ ክለብ እኮ አያዝንም። ማድሪድ ቤት፣ ሲቲ ቤት፣ ዩናይትድ ቤት፣ ፕሪሚየር ሊግ፣ ቻምፒየንስ ሊግ በቃ ምኑ አምጥተላቸው 4-5 ዋንጫ አምጥተላቸው ትንሽ አቋም ከወጣ ትንሽ አቋም ከወረደ ትንሽ የሆነ ነገር ቅስቅስ ካለ በቴክስት ነው ሁሉ የሚያባሩ። ስልክ ራሱ አይደውሉልም። ውጣ ክለብ ፈልግ ትባላለህ እንዴ።
ነገርኩህ እኮ ኬፓ ዌምብሌ ላይ ችግር አለበት። ፉትቦል ደግሞ ታሪክ አይረሳም። እኛ ሁሌ በታሪክ እንያዝ የለ ይኸው ሌላ ዋንጫ አለፈን። አሁን ተውት ቆይ እሱን። ይህ እኮ በ6 ዓመት ውስጥ ሁለተኛው ፋይናላችን ነው። ሲቲ ሪስክ ቢወስዱ ሁለተኛ በረኛቸውን ቢያስገቡ ስቲል ይገባቸዋል። ማንም አይጠይቃቸውም። ምክንያቱም ሲያሸንፉ የከረሙ ሰዎች ናቸው። እንዴ እኛ እኮ ተርበናል። የምን ማዘን ነው? ሰው የሚበላው አጥቶ ሌላ ሰው በቃ ስለ ሌላ ሰው ያዝናል እንዴ? ራስን መጀመሪያ ነው የምታድነው እንጂ የምን ኬፓ የምን ሚኒት ነው የምትለኝ እንዴ? ዩሮፕ ላይ ዓለም ላይ ምርጥ በቃ አቋሙ ላይ ያለ በረኛ ይዘ ለሌላ ቻሪቲ ትጮታለህ አንተ ለኬፓ። ዛሬ ምንም ስለ ጨዋታው አላወራም። እናንተ ላይ እንደዚህ ስትሉ ሂዱና ስለ ባለፈው ከጌሙ በፊት የሰራሁትን ቪዲዮ ሂዱና ይዩት። እንዳለ ስትሉኝ የነበራችሁትን እንዴ ቻሪቲ ኤፍሲ እኮ ነው በቃ ይቀየራ ባችሁ። እዚህ ጋር ለምን የሆነ እንትና ኤንጂኦ ምናምን አይደረግም እንዴ? ቢግ ክለብ አያዝንም እኮ አልኩ። ኮርቷ እኮ የሆነ ሊመጣ ካለ ለምን የማድሪድ ሁለተኛው በረኛ እንደ ሱፐርማን በቃ የሚዘልበት ሲዝኑ አይሆንም? በቃ ይሄ ከባድ ፎርም ቀጥታ ነው ድሮፕ የሚደረገው። ማዘን የለም። አንተ ጋርዲዮላ እኮ ይሄንን ራሱን ዋንጫ እንደሱ ያነሳ አሰልጣኝ የለም። እንደፈለገ ሪስኩን ቢወስድ ይችላል። እኛ እኮ በአርቴታ ዘመን ሁለተኛው ፋይናላችን ነው። እንደዚህ የተራብን ሰዎች እንዴት ነው ለዚህ ልጅ ሁለቱም ጎል በሱ ስህተት ገባብን። አሁን ዛሬ ሁለቱም ጎል ምንድን ነው የምትሉኝ? ሻውን ፉትቦል ታሪክን ይደግማል። ምን አይነት ሪስክ መውሰድ ነው? ከፊት ያለው አንድ ዋንጫ አለ። እሱም በልተ ነው ቀጣዩ የምታስበው። አሁን ደግሞ ፕሪሚየር ሊጉ እያለ ምናምን እንዳትሉኝ። ምንም ይህንን ብናሸንፍ ዝም አትሉም ነበረ። ስንሸነፍም ዝም አትበሉ። እውነቱን ተናገሩ። ዛሬ በቃ የሆነ ኳስ ቢቆም ሲቲ በልተዋል ዋንጫ፣ እነሱ የለፉበትን አግኝተዋል። እኛ በምንም በዜሮ ነበር የምንጨርሰው። እንደዛ ብለህ ነው የምታስበው። ኳስን ከፊት ያለውን ነው የምትጫወተው። ጌም ፕላናችን ምንድን ነው? ዛሬ ሲቲ ኳሱን ሰጡን ፈርስት ሃፍ ላይ። ያ ካያቨርስ ምንድን ነው የሳትከው? ግራ እግር ላይ መጣልህ። ቀጥታ ጥምዝዝ ማድረግ ሄደ ደረቱ ላይ ትለጥፍበታለህ። ሳካ ካፕቴን። ትንሽ ከፊት መስመር ተጫዋቾቻችን ዮኮሪስ ይቻል ነበረ። ወደዳችሁም ጠላችሁ ትንሽ ሲቲ የሆነ ሰዓት አይታችኋል። እነ ሃላንድ 4 ሆነው እንደዚህ ከፊት ለፊት ቆመው ተጠግተው ፕረስ አያረጉንም። ቆሞ ይሆናል ለሆነ 2-3 ደቂቃ በቃ እንገላለን እዛው። ምንም ልናደርገው አልቻለም። ጌም ፕላን የለም። በቃ እንደባለፈው እንደ ቻሪቲው ዋንጫ አርገነው ልንወጣ ነበር ሀሳባችን። አርቴታ ቢያንስ እንደዚህ ደጋፊው በቃ የሆነ ኢሞሽናል ነው እንበል። የሚያዝነው ነገር አለ። እሱን ያበቃን አይባልም። ስራው እኮ ነው። ሁለተኛውን የመጠበቅ የበረኛው ስራው ነው። ተከፍሎት እኮ ነው ሁለተኛ የሚሆነው። በነፃ መሰለ እንዴ? በነፃ እኛ እንደምንደግፈው መሰለ እንዴ? የሚደግፈው ሄዶ የሚጫወተው በረኛው ኬፓ ተከፍሎት እኮ ነው። አንተ ሁለተኛ ነህ ብሎ ተከፍሎት ነው የሚጠብቀው። ዋንጫው ላይ ድሮፕ ስታደርገው ልቡ አይሰበርም ወይ የሆነ ነገር አይሆንም። በቃ አርፎ ይቀመጣል። እንዲህ ነው ቢግ ክለብ አክት የሚያደርገው። እርግጠኛ ነኝ ዛሬ ባሪ ከርያ ጋር ገብተን ቢሆን ኖሮ እንደዚህ አንሆንም ነበር። አርቴታ አትሊስት በቃ ፋንቤዙ እንደዚህ ኢሞሽናል ነው። ግን ራስህ አንተ በቃ ታውቃለህ። አንተ ነህ ፕሬሸር ላይ ያለው። አንተ ነህ በባዶ ቁጭ ብለህ በድርቀት እየተመታ ያለው ያለ ዋንጫ። በቃ አንደኛ በረኛ አለኝ ኬፓ። አንተ ደግሞ ቀጣይ ኤፍ ኤ ካፕ አለን 16 ውስጥ ሰሚ ፋይናል አዶን ኬር ትጮታል። ይሄን ካፕ ግን ደጋፊም ለራሴም ለተጫዋቾችም እፈልገዋለሁ። በቃ የሚያነቃቃልኝ ነው። ዛሬ ርያ ነው የሚጫወተው። አለቀ። ይሰማል። ተከፍሎት እኮ ሁለተኛ የሚሆነው አልኩ። ይቀመጣል። ምንድነው ማዘን በባዶ? ኧረ ቻው። ሰበር ዜና! 4 ዋንጫ በላለው እያለ ሲዝት የነበረው አርሰናል በዛሬው ዕለት በቀላሉ ከአንደኛዋ ዋንጫ ተሰናብቷል። መሰናበት አይደለም ተነጥቋል። ፋይናል ላይ ደርሶ ማለት ነው። ምንት ላይ 4 ላይ ባሉበት ውድድር ዋንጫው የኛ ነው እያሉ የሚዝቱት አርሰናሎች ፋይናል ላይ ደርሰው ግን አንድ ዋንጫ ማንሳት አቅቷቸዋል። ቀድመው ምን ሲሉ ነበረ? እኛ ስንበላውን ትሰሟችኋላችሁ፣ ቆርቆሮ እያሉ ያጣጥሉታል ሲሉ ነበረ። እንደሚበሉት እርግጠኛ ሆኖ ማለት ነው። አንለውም ቆርቆሮ፣ አታስቡ። በጣም ጥሩ ዋንጫ ነበር። ነገር ግን ፔፕ ጋርዲዮላ ወስዶታል። ቡድናችሁ እናንተ እንደምታስቡት አደገኛ ቡድን አይደለም። ቡድናችሁ እናንተ እንደምታስቡት ማራኪ እግር ኳስ የሚጫወት ጀግና ቡድን አይደለም። ፔፕ ዘና ብሎ ዘንጦ ተፍታቶ እረ ባለቀ ይሄ ጨዋታ ብሎ ፊሽካው በተነፋ አስብሏችሁ ነው ይዞት የሄደው ዋንጫውን ወደ ቤቱ። ከ4 ዋንጫ አንዱን ተነጥቃችኋል። 3ቱን በጉጉት እንጠብቃለን እንዴት እንደምትነጠቁ። እኔ ግን ምን አይነት ክፉ ሰው ነኝ? ምን አይነት ኃጢአተኛ ነኝ? ይኸውላ ወያላ ንድድ ሲል እኔ ደስ አላለኝም። ይኸውላት ማርያምን ደስ ነው። ለምን ደስ ስላላላችሁ እኔ ደስ ነው ያለው።
እኔ እዚህ ቤት ማለት ነው የቶተናምን ደግሼ ወላ ብሩክ ወላ ማንም ሲቀልድብኝ አልነበር እንዴ? እንደ ሐሳብ ማለት ነው እንደ ሐሳብ ልነግራችሁ ነው የመጣሁት። የአርሰናል ደጋፊዎች ግን እንዴት አሁን ልትናደዱ ነው? በዚህ ማርያም ነገር እንስኪ ዋንጫ መጣት እንዲህ ያስናድዳል እንዴ? ምን ለዛው ለካራቦ ካፕ እንደዚህ ነው። በቃ ምንም ማድረግ አይችልም። እኔም አምና ፕሪሚየር ሊጉን ስበላ ካራቦ ካፕ በኒውካስትል ስጥት ተደርጎ የተቀማሁት ግን ፕሪሚየር ሊጉን በልቼዋለሁ። አሁንም አንተ ቲምን መደገፍ አለብህ ነው የምልህ። ምክንያቱም ፕሪሚየር ሊግ መብላት አለብህ። እኔ እኮ ግራ ግብት ያለኝ ደግሞ ይሄ ቲም ማንቸስተር ዩናይትድ ነው ወይስ ማንቸስተር ሲቲ ነው? ከሲቲ በላይ እኮ የተደሰቱት የዩናይትድ ደጋፊ ናቸው። እግዚአብሔር ምንድነው ማለቅለቅ አለቅላቂ? ከመቼ ጀምሮ ነው ማንቸስተር ዩናይትድ እና ማንቸስተር ሲቲ እንዲህ ሊሆን የቻለው? መቼም እኮ የማይሆን እኮ ነው። ትልቅ ደርቢ እኮ ነው። እንግዲህ እንዴ አውሮፓ ላይ ትልቅ ደርቢ ብትጠራ እኮ ከቶፕ 3 ውስጥ እኮ ልጠራው የምችለው አንድ ማንቸስተር ደርቢ ነው። ግን አታለቅልቁ እና እኛ ማለቅለቅ ባህሪያችን ነው። አበሻ ስንባል እናለቀልቃለን። ግን ኦብቪስሊ ማንቸስተር ሲቲ አልተደሰተም፣ ዩናይትድ ነው የተደሰተው። ግን እኔ እርግጠኛ ነኝ እግዚአብሔር ነው የምላችሁ አርሰናል ፕሪሚየር ሊጉን ይበለዋል። ከዛ የነዚህ ክፍት አፋቸውን ሲያዘጋልኝ እራካለሁ። የዛ ሰዓት እኔ እየጨፈርኩ ነው መጣው እና አርሴ ደጋፊ ፈታ ዘና በል እግዚአብሔር እንዳይከፋ። እኔ አምና ፕሪሚየር ሊጉን ስበላ ካራቦ ካፕ በኒውካስትል ስጥት ተደርጎኝ ዋንጫውን አጥቻለሁ። እናውቃለን በኒውካስትል ተሸንፌ ማለት። ስለዚህ ፕሪሚየር ሊጉን አግኝቼዋለሁ። እናንተም አሁን ወደ ፕሪሚየር ሊጉን ትኩረት ምንም ይቀራቅም ኮተታም ዋንጫ ምንም አይሰራልም። እግዚአብሔር ነው ዋንጫ ግን አይናቅም። ግን አሁን ትኩረት ፕሪሚየር ሊግ ነው አባቴ። ኮፕሊንግ ይረገጥ ይመቻችሁ። አርሰናል ጉዞ ወደፊት አሁንም ወደፊት ነው አባቴ። ፕሪሚየር ሊጉ የእናንተ ነው። እኔ ከጎናችሁ ነኝ። እንደ ሊቨርፑል እኔ ሊቨርፑል ደጋፊ ነኝ፣ ግን ከጎናችሁ ነኝ። እኔ ብቻ ማለት ነው። አይ ቲንክ ሌሎችን ባላት እኔ የራሴ ፍላጎት ስለሆነ እኔ ከጎናችሁ ነኝ። ይመቻችሁ። ከእንቅልፌ ነው የተነሳሁት። ኮፕሊንግ ይደረግ። ወዳችኋለሁ። ይመቻችሁ። እሰይ እንኳንም ዋንጫውን ያጣ ነው። ሲጀመሪ ዋንጫ አይደለም ጣሳ ነው። ነገር ግን አንድ ነገር አስረግጬ እነግርሃለሁ። ግንቦት ወር ላይ የእንግሊዝ ፕሪሚየር ሊግ ሲጠናቀቅ የዘንድሮ የእንግሊዝ ፕሪሚየር ሊግ ሻምፒዮን ነው ተብሎ ዋንጫው ላይ የሚጻፈው የአርሰናልና የአርሰናል ስም ብቻ ነው። ከሱ ውጪ ለማንም አይጻፍም። ይሄንን ደግሞ አስረግጬ ነው የምነግርህ። ግንቦት ወር ላይ መተህ ታስታውሰኛለህ። ይሄንን ዋንጫ ብናጣውም ግን ሌሎቹን ዋንጫዎች በተለይም የእንግሊዝ ፕሪሚየር ሊግን የኛው ነው ለማንም አሳልፈን አንሰጥም። እንግዲህ በአገረኛው ጋርዲዮላ ጋር ያለነው ከአርሴናል ጋር ያጫወትናቸው አሉ። እኛ ግን ያየነው ስቶክን ነው ያየነው። እንዴ ማል ሚላ ላይ ክሮስ ምን ትላለህ ጋርዲዮላ? ያው መሸነፍና ማሸነፍ ያለነው። ዛሬ ግን ለየት የሚል ከናንተ በመገኘት ደስ ብለኛል። ወርቅ ደግሞ ወስደናል፣ ይገባናል ስለሚቻል። አንድ የአርሰናል ደጋፊ እንዳይደበሩ አንድ ማለት ነው። ኖርማል ነው ካላችሁ ነገር ላይ ትንሿን ነገር ነው ያጣችሁት። ትንሿን ማለት ነው። ምንም የማይረባ ዋንጫ ነው ያመለጣችሁ። ገና ፕሪሚየር ሊግ እና ቻምፒዮንስ ሊግ የሚጠብቃችሁ ሰዎች ናችሁ። ምንም እንዳይሰማችሁ ወላይ ከልቤ ነው የምልህ። ፕሪሚየር ሊጉን በልተህ ፍሌክስ ታረግበታለህ ቼርኪ ላይ ማለት ነው። እንዲህ ሲቆላው የነበረውን ቼርኪ ፕሪሚየር ሊጉን በልተህ ፍሌክስ ታረግበታል። እንዴት ነው የሚቆላው? በእርግጥ ሲቲ ይሄኛው የዘንድሮ ዓመቱን ሲቲ አይደለም ዛሬ ያየነው። አምና ካቻምና ያ ዋንጫ የሚበላውን ቲም ነው ዛሬ ያየነው። እንዴት ነው የሚጫወቱት ዛሬ? ኧረ ጋርዲዮላ፣ እኔ ለጋርዲዮላ ነው የተቃጠልኩት። እንደዛ ሲጨፍር አንገቱን ሲደፋ ነበር ማየት የፈለኩት። ግን አያሳስብም። ገና 3 ትላልቅ ዋንጫ ይጠበቃችኋል። ምንም እንዳይሰማችሁ። 4 የተለያዩ ዋንጫዎች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 3 ይቀራል። እብድ ያገግማል እንጂ አይድንም ጀመው ያገግማል እንጂ እንደተለመደው አዲስ ነገር አለ እንዴ? ወያላ እንዳይደብር እውነት እንዳይደብር ይቅርብን ማለት ቋጠሮ ከኔ ጋር ማንም እንዳይወዳደር የአንድ አዳራሽ ቋጠሮ ብቻ በ2 ፍሬ ነው የተቋቋምኩት ስለሚቻል በለው። እንግዲህ እንደለመድሽው በፕሪሚየር ሊጉም ያሳየን አለገና የፕሪሚየር ሊጉም አለገና ብለናል። ይመችሽ በለው። የምታዩት የ4 ዋንጫ ጉዞ ተጓዥ ተሳፋሪ ነበር። አሁን ላበሽቅ ምናምን አይደለም። እውነት ለመናገር ይሄ ከራሴ ጋርም ራሱ መወሻሸት ነው። ግን ይሄ ከካም ስለ እንዲህ ንድድ ስላለ ደስ ብሎኛል። በቃ በዋንጫ ባላበሽቅ ደስ ይለኝ ነበር። ዋንጫ አታችሁ ባላበሽቅ ደስ ይለኝ ነበር። በጌም ባበሽቅ በዚህ ልክ እንገናኛለን ብዬ አስገናለሁ። እሰይ ዘላለም እሰይ አይንቅልት ያላች በራለ ራሱኝ የምጠጣው ሀጥቼ ኤነርጂ ሳይኖረኝ ዘላለምን አበሽቀዋለሁ። ኦኬ
አንተም ስለማትሆን መደዴ ወይ የ2025-26 የካራባኦ ካፕ አሸናፊ እንግዲህ ሲቲ ሆኗል ማለት ነው። ፔፕ ጋርዲዮላ ምን እንዴት ነው የምትችለው? ያ በቃ የሚገርም አሰልጣኝ ማለት ነው። ማንቸስተር ሲቲዎች እንኳን ደስ አላችሁ። ፔፕ ጋርዲዮላ የእናንተ አሰልጣኝ ስለሆነ ብቻ ሲቲን ስላሰለጠነ ልትኮሩ ይገባችኋል። በቃ ልትኮሩ ይገባችኋል ምላችሁ። ምንድነው ያደረገው? ኳሱን መልቀቅ ባለበት ሰዓት ለቀቀላቸው። ኳሱን መያዝ ባለበት ሰዓት ያዘ። ማግባት ባለበት ሰዓት አገባ። ከረፍት በኋላ 4 የፊት መስመር አድርጓቸው የአርሰናልን ቢልድ አፕ በአንዴ ነው ያመሰቃቀለው ማለት ነው። አርሰናል ከቦክሱ መውጣት እንዳይችል አደረገው። ከረፍት በፊት አርሰናል ቦክስ ውስጥ መግባት አልፈለጉም ነበር የሲቲ ተጫዋቾች። ምን እያደረገ ነው እያልኩ ነበር። ከረፍት በኋላ ግን ጭራሽ አርሰናሎች ከራሳቸው ቦክስ ውስጥ ኳሱን ይዘው መውጣት አልቻሉም። ቢልድ አፓቸውን 100% ነው ያበላሸባቸው ማለት ነው። ይሄ የዋንጫ ጨዋታ እንኳን አይመስልም ነበር። ከረፍት በኋላ ሙሉ ለሙሉ ዶሚኔት አድርጓቸው ነበረ። ጎሎቹን ካገኘ በኋላ ደግሞ ኮምፕሊትሊ አጠፋቸው ማለት ነው። የሚገባው ቲም አሸንፏል። ፔፕ ጋርዲዮላ አሁንም ለተማሪው እጅ እንዳልሰጠ አሳይቶናል። ይህንን አሰልጣኝ ሐሳብ ጨርሷል ያሉን ሰዎች ነበሩ። በጣም ነው ያዘንኩት በጣም መቼም ሐሳብ እንደማይጨርስ ይሄ ሰው ካልሞተ በስተቀር ሐሳብ እንደማይጨርስ እኔ በራሴ አምናለሁ። በባርሳ በሙኒክ ይሄው በሲቲ ለረጅም አመታት አሳይቶናል ማለት ነው። ፔፕ ጋርዲዮላ እንዴት ነው የሚችለው ማለት ነው። የሚገርም አሰልጣኝ ማለት ነው። ፔፕ ጋርዲዮላ እስካሁን ዓለም ላይ ከተፈጠሩ ምርጡ አሰልጣኞች አንደኛው ለማለት እኔ ምንም ነው ማላቅማማው ፔፕ ጋርዲዮላ ማለት ነውና ሲቲዎች እንኳን ደስ አላችሁ በድጋሚ ማለት ነው። ፔፕ ጋርዲዮላ ግን ሐሳብ አልጨረሰም። ካልሞተ በስተቀር ሐሳብ አይጨርስም ማለት ነው። እንኳን ደስ አላችሁ ሲቲዎች። ቢስሚላህ ለአራት ዋንጫ ሲጫወት የነበረው የሚኬል አርቴታው አርሰናል በፔፕ ጋርዲዮላ ማንቸስተር ሲቲ በካራባኦ ካፕ ፍጻሜ 2-0 ተሸንፎ አንደኛው ዋንጫ ተቀንሶበታል ማለት ነው። እኔ ለ20 ምናምን ዓመት ለ33 ዓመት ዋንጫ ያላነሳው አርሰናል ነው ሲቲ ነው። እንደዚህ አይነት ከስንት ጊዜ አንዴ እድል የተገኘን እድል ተፋልሞ ዋንጫ እንደመውሰድ ወደ ኋላ ማፈግፈግ፣ ከዛ የሆነ አጋጣሚ ሲያገኝ በካውንተር ምናምን ለማስቆጠር ማሰብ። በዚህ ልክ ፔፕ እኮ ነው ምንም ዋንጫ አንስቶ የማያውቀው እኮ የሚመስለው። እና የፔፕ ልጆች ረሃብ ያለባቸው እነሱ ናቸው እኮ። እኔ በጣም የሚገርመኝ ወረት በጣም ነው የገረመኝ። ሲቲ በርግጥ ፐርፎርማንሱ ምናምን የወረደ ነበር ምናምን አይደል፣ ግን የዓለማችን ምርጥ አሰልጣኝ ነው ያላቸው። ፔፕ ነው የምርጥነት መለኪያው ሚዛን የሆነ ሰው ነው ያላቸው። የሆነ ነገር መፍጠር እንደሚችል ይታወቃል። 2 አግብቶ እኮ 3ኛ ለመደገብ ሲሮጥ የነበረው እኮ እዛ አርሰናል ግን 3ኛ እንዳይገባበት ሲከላከል ነበር። ለአጥቃስ ቢል እንዴት ያጠቃል? የሚገባው ተወሳድሮቶ ማርቲኔሊ ነው። ያው ነው እነሱም በዜግነት ነው የሚለያዩት። ምኑ ነው አሁን እስቲ እንደው በቃ የቱ ነው ረሃብ የሚታይባቸው? እስቲ አንድ ይሄ ነው ደህና ነው የምትሉት እኮ የለ። በምርጥ ብቃት በአስደናቂ ሁኔታ ነው ያሸነፈው ጋርዲዮላ። እስከ ረፍት አንድ ኦን ታርጌት አላረገም ነበር። ከረፍት በኋላ አይታችሁታል። ከ7 ደቂቃ በኋላ ነው እንደውም 2 ጎል ከተቆጠረ በኋላ ነው አርሰናል ትንሽ ኳስ ሊጫወት ያለው። ትንሽ ደቂቃ ነው ያም ተነካ። ኳሱን ደግሞ ካላዘ ጎል እንዴት ያስቆጥራል? አሁን ይሄ ነገር ሂዶ ወደ ፕሪሚየር ሊጉ እንዳይዛመት ነው እንደው የሚያስፈራው። ፕሪሚየር ሊግ ላይ ሁሌም ሲቲን ስለማያገኘው ያው ዋንጫውን ለማንሳት ይደላል። ግን ፊት ለፊት ለብቻ ስታገኙ እንደዚህ ነው የሚሆነው። እንደ ቡድን ነው ምርጥ የነበረው አርሰናል። ዛሬ ግን ፈራርሶ ነበር። ምንም በቃ በጣም የሚያሳዝን ሁኔታ ነው። እኔ ለዚህ ነው የአርሰናል ደጋፊ ብዙ በቃ መጠበቅ አያስፈልግም ብዬ የማስበው። ምክንያቱም ስትጠብቁት አርሰናል እታች ታገኙታላችሁ። መቼም የሚሸነፍ አይመስልም። ሲሸነፍ ደግሞ መቼም የሚያሸንፍ አይመስልምና ይዋሻችኋል። አጉል ተስፋ ማድረግ አይጠበቅም። ግን ፔፕ ጋርዲዮላ ይገባዋል። በቃ በሚያሳምን ሁኔታ ነው አርሰናልን ያሸነፈው። ያው ለሱ ምንም ዝም ብሎ ቁጥር መደርደሪያ መሙሊያ ነው እንጂ ይሄ የሱን ምርጥነት አይጨምርም አይቀንስም። በቃ ይታወቃልና ይሄ ከሱ ብላ ከሲቲ በላይ አንገብጋቢው ለአርሰናልና ለአርሰናል ተጫዋቾች ነበር የሚያስፈልገው። ግን ሳይሳካ ቀርቷል። አሁን 3 ቀርቷል።
ለማንኛውም እስቲ በጨዋታው ለሚሰማችሁ ነው ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አርሰናል ተሸንፏል። ወይ ወያላ ይላል፣ ወይ ወያላ ይላል። አውጣው አውጣው አውጣው። 4 ዋንጫ ልትበላ ካራቦ ካፕ ማሟሟቂያ ሄቼቼቼቼ። እኛ የት ሄደን ይሄ ሁሉ ቋጠሮ? ሲቲ የት ሄዱ? ሲቲ የሰላም አስከባሪያችን። ትችላለህ ኦራይሊ፣ በመድኃኒዓለም ትችላለህ። የኢትዮጵያን ሰላም ነው ያስክልን፣ የኢትዮጵያን ሰላም ነው ያስክልን። አሁን አንድ ምርቃት ነው መመረቃችሁ። እዚሁ በነካጃችሁ ካራቦ ካፕ በነካጃችሁ ፕሪሚየር ሊጉንም ብሉ። አሜን በሉ፣ አሜን በሉ። ሁልህም ትቋጥራለህ። ካሁን በኋላ ሰጥለጥ ብለህ ፕሪሚየር ሊግ ላይ ደግሞ ለሲቲ መቋጠር እንቀጥላለን ማለት ነው። ትችላላችሁ። አቤት ሰላም። ነገ አንገታችንን ቀና ብለን ነው የምንሄደው። ሲረብሹ ሊያድሩ ነበርኩ እቅዳቸው፣ ግን የለም የለም። የተናቀ አስረገዛ አይደለ አንተ? እርግጠኛ ሆነው ነበርኩ እንደሚበሉ እግዚአብሔርን የስ Come on!